የአሜሪካ ፖሊስ አንድ ሌባ ለመያዝ ራሱ ሌባ መስሎ መረጃ እስኪያገኝ ድረስ ከሌባው ጋር እየዋለ ነገሮችን ያጣራል። ማስረጃ ካላገኘ በስተቀር በፍጹም አያስረውም፣ ጫፉንም አይነካውም። የህንድ ፖሊስ መሃል መንገድ ላይ መስፈን ይጀምርና በመሃሉ ግጥሙ የጠፋበት በማስመሰል ይደናበራል። ሌባው ግጥሙን ሊሞላለት ሲመጣ እጅ ከፍንጅ ይዟል። አስተማሪ ያልሆነ ነው የምነግራችሁ። የሳውዲ ፖሊስ ሌባው ይገኝበታል ወደ ተባለው ቦታ ከመሄዱ በፊት ውዱ አድርጎ አያተል ኩርሲ ቀርቶ ረካቴን ሰግዶ ይሄዳል። የራሺያ ፖሊስ የሌባውን ቤተሰብ አግቶ ራሱ ሌባው ወደሱ እንዲመጣ ያደርጋል። የእናንተ ሀገር ፖሊስ ደግሞ አለኝ አቀርቅሮ የእናንተ ሀገር ፖሊስ ደግሞ በሰላም መንገድ ላይ የሚሄድ ሰው ይዞ ሌባ ነኝ ብሎ እስኪያምን ድረስ ወፌላ ላይ ገርፏል። የሆነው ነው 2000 ብር የሻይ ከፍለን ነፃ ወጣን። መቼም በዚህ ዘመን የሻይ የሚባለው ክፍያ ምን እንደሆነ ሁላችንም እናውቃለን።